የልጅነት ልጄ ሕይወቴ በቅርብ ጊዜ ተወዳጅነትን በሶሻል ሚዲያ ላይ ያገኘች ህዝቡን በሙላ አንዴ ግር አርግታ ወደ ራሷ በፍቅሯና በማንነቷ በውበቷ በአነጋገሯ በልኬቷ ወደ ራሷ እየሳበች ልዕልት የሆነች ሄርሜላ ወደ ሶሻል ሚዲያ ተቀላቀለችበት ጀምሮ ትልቅ ወዳጅነትን አትርፋለች ማለት ነው። እውነት ለመናገር የመጀመሪያው ጊዜ ሩታ ወደዚህ ወደ ሶሻል ሚዲያ ስትመጣ የተደረገላት ግርግርና አሁን ደግሞ ለሄርሜላ የተደረገላት ግርግር ትንሽ አይምታታም ጋይስ ማለት ነው። እውነት ለመናገር ማለት ነው በቅርብ ጊዜ ነው የመጣችውና በጣም በቢሊየን የሚቆጠር ህዝብን ተወዳጅነትን አግኝታለች ልጅቷ። እውነት ለመናገር ከቆንጅና ቆንጅና ከመልክ መልክ ከቁመና ቁመና ከዳሌ ዳሌ ሁሉን ነገር አሟልቶ የሰጣት ናትና ለሰው ልጅ በጣም ሰዎችን የምታከብር ሴት ናትና ካጠፋች ራሱ የይቅርታ ሰው ናት። ቶሎ ብላ ይቅርታ የምትጠይቅ ናትና እውነት ለመናገር ስለሷ አንዳንድ ነገር ማለት ፈልጋለሁ። እንዲሁም ልጅ ቶፊቅና ሶፊ ማለት ነው። ሲቀጥልም ደግሞ ማለት ነው ስለ ሩታና አብርሽ በህይወትሽ ሰው አለ የለም ወላሂ እንዲሁም ደግሞ የሩታ ተስፋ አለመቁረጥ አብርሽ ላይ ይታይባታልና ቤተሰብ ማለት ነው። እውነት ለመናገር ለምን እንደዚህ ያደረሽ ማለት አይቻልም። የመጀመሪያው ፍቅሯ እስከሆነ ድረስ ማለት ነውና ግን ደግሞ ቲክቶክ ላይ የሚያደርጉት የቃል ምልልስ የሆነ ምክክር ያላቸው ምናምን ነገር ይመስላል። ሩታ በሰራችው ቪዲዮ ላይ ሄርሜላ ዱይት አድርግታ የመስራቷ ነገር በጣም ብዙዎችን አነጋግሯል። ሁለተኛ ሲቀጥልም ደግሞ ሄርሜላ አለባበስ ትንሽ ሶሻል ሚዲያውን አነጋግቶታል ማለት ነው። እውነት ለመናገር ሶሻል ሚዲያ ትክክል ስሰራ ትክክል ነሽ፣ ጥፋት ስሰራ ጥፋት ነሽ የሚል ነውና ትንሽ አለባበሷ ወጣ ያለ አለባበስ ነው የምትለብሰው። ይህ ማለት አንዷ ምን አለች ማለት ነው የወተት እቃሽን ሸፍኝ ምናምን ነገር አለ ከጡቷ አካባቢ ጡቷን አካባቢ ጀል አርግታ ያወጣችበት ትንሽ ፓርቱ እሱኛውን በጣም ብዙ ሰዎችን አነጋጋሪ አድርግቷል ማለት ነው። በዚህ ላይ ደግሞ ነፍሰ ጡር ነኝ ካልሽ ሄርሜላ ላይ የኔ ውድ ነገር የኔ ሽቅርቅር ማለት ነው ነፍሰ ጡር ነኝ ብለሽ ካሽ ማለት ነው አለባበስሽን አስተካክሊልን። ያው በጣም ሰው አክባሪ እንደሆንሽ እናውቃለን፣ ግን ደግሞ አለባበስሽን ትንሽ ብታስተካክሊልን የተሻለ ነው ብዬ አስባለሁ። ነፍሰ ጡር ሴቶች የሚለብሱት ልብሶችን ያ ማለት ቦለል ቦለል በይ አሮጊት መሳይ ሳይሆን አለ አይደለም ቀልጠፍ ባለ ሁኔታ ልብስሽን ፋብትን ፍክት ምናምን ነገር ብለሽልን ብትመጪ እኛ የሶሻል ሚዲያው ይታቀልሽ ፍቅር ነው ማለት ነው። እኛ የምንፈልገው ፍቅር እስከሆነ ድረስ ማለት ነው። ቤተሰብ እውነት ለመናገር ማለት ነው ሩታ አብርሽን በራሷ እጅ ነው ገፍታ እዚኛው ተራራ ጋር ያደረሰችውና አንዳንድ ጊዜ ሰዎች አጥብቆ ስትወረውሯቸው ማለት ነው አጥብቃችሁ ስትወረውሯቸው እነዛ ሰዎች የሆነ ስኬት ላይ ይደርሳሉ። እናንተ ደግሞ ወደ ኋላ ተጸጽታችሁ ልትመልሱት ብትፈልጉ አይመለስም ማለት ነው። እሺ ጊዜ ብትታገሉ ምናምን ነገር ምናልባት ሩታ ያን ጊዜ እኔ ሲመስለኝ ዝም ብዬ ማለት ነው ያኔ ነፍሰ ጡር ሆና ፈርምልኝ ካለች ከወለደች በኋላ ራሱ በጣም ብዙ አይነት እንትን ሲያደርግ ነበር ይሄ ልጅ ማለት ነው። መኪና ገዝቶ ሲሰጣት ተቀብላ ነበር። እውነትም ታረቁ አጀብ ብለን ሳንጨርስ ደግሞ ወርቅ ገዝቶ ሲያመጣላትኝ ተቀበለች። በኋላ የሄርሜላ ነው የሚል የሌላ ሰው ወሬ ይዛ ህይወቷን ምስቅልቅሉን አወጣችሁ። አሁን ደግሞ ወደ ራሷ ልትመልስ ነው መጥረው ይላሉ። ኖ እሷ ወደ ራሷ ልትመልስ ሳይሆን እየጣረች ያለችው ልትበቀልና ህይወቱን ምስቅልቅሉን ልታወጣ ስለምትፈልግ ብቻ ነው ይሄን እያደረገች ያለችው ማለት ነው። ይሄ በግልጽ ሁኔታ የታወቀ ነው ሰው ማለት ነው። ሄርሜላ ሩታ ጋር ያለው ፍቅር ሳይሆን እልህ ነው፣ ልትበቀሉ ስለምትፈልግ ነው። እና ደግሞ ሄርሜላ እውነትም ነፍሰ ጡር ከሆነች አሁን እስካሁን ድረስ ሩታ ሄርሜላ ነፍሰ ጡር እንዳልሆነች ነው የምታውቀው። እኛም ደግሞ ነፍሰ ጡር እንደሆነች ነው የምናውቀው ማለት ነው። ያው ሄርሜላ ከረሜላ እያልን እያወዳደስናት ያለ ነው። ሄርሜላ ልንወደበት ሶሻል ሚዲያውም ልንወዳት የቻለበት ምክንያት ለወንድ ልጅ ያላትን አክብሮት ብቻ ነው እና መልካም ናት በጣም በቃ በሁሉ ነገራ በትትና የምትሄድ ሴት ስለሆነች ነው። ሩታ ደግሞ ጥፊት አበዛለች ማለት ነው ጋይስ። ያ ነው እኔ ያየሁባት ነገር ማለት ነው። ሁለተኛ ነገር ደግሞ ተስፋ አለመቁረጥ አለ። ተስፋ አልቆረጠችም በዚህ ልጅ ላይ ይመለሳል አንድ ቀን ጸጽቶት የሚል ነው ወሳ ውስጥ ያለው ማለት ነው። አብርሃም ግን በዚህ ዓለም ላይ ሺህ ወንዶች ሄርሜላ ሊወዷት ይችላሉ፣ ግን ማገባት በዚህ ዓለም ላይ ሺህ ወንዶች ሄርሜላን ሊወዷት ይችላሉ፣ ግን ማገባት እኔ ብቻ ነኝ የሚል የሆነ ወይስ ማለት ነው። ጫፉ ላይ ቆረጥ ቤተሰብ ማለት ነው ነገር ይሄን ያህል ክብር ካሳያት እሷም ደግሞ የእርግዝና ወጉን እያሳየች ነው። አሁንም ዛሬም ነገም ማለት ነው። ትንሽ አለባብሽ ማስተካከል ማለት ነው የምፈልገው። ከዛ በተረፈ ማለት ነው ሄርሜላና አብርሽ ወደፊት ናቸው የሚሄዱት። ልጅ ቶፊቅና
ልጅ ቶፊቅ እና ሶፊ ማለት ነው ከዚህ ፊት ተኮራርፈው እንደነበሩና ብሎክ እንደተደራረጉ በሚዲያ ላይ ተናግራ ነበረ። ሁለተኛም ደግሞ ሶሻል ሚዲያዋ ወይ ደግሞ ዩቲዩብ ቻናሏ ብር እንዳይሰራ ታግዷል ነው እንጂ ያልኩት ተዘጋብኝ አላልኩም እያለች ነው ያለችው። አንዳንድ ኮሜንታተሮች በሚጽፉ ጽሁፍ ትንሽ ተሰምቷል ነበረ፣ ግን ደግሞ እያሽከረከረች እያሽሙነሙነች ፍቅሯን እየገለጸችለት ነበር ማለት ነው ለንጉሱ ማለት ነው። ይመችሽ ይመቻችሁ ብለናል እኛ የእናንተን ፍቅር ስለምንፈልግ ማለት ነው። ምችት ሲበላችሁ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። ቤተሰብ በጣም ነው የምወዳችሁ ማለት ነው። በጣም ነው የማመሰግነው ስለምታበረታቱን ከጎኔ ለሆናችሁ ሁላችሁ ማለት ነው። ሀሳብ አስተያየታችሁን ለሰጣችሁን በሞላ ቴንክ ዩ ሶ ማች ማለት እፈልጋለሁ ጋይስ ማለት ነው። በጣም ነው የማመሰግነው። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። መልካም ቀን። ሁሉም ሰው ይተባበርና